የንድ ቆይ እርሶ ሰውዬ ግን ምንድነው ችግሮት? ያንቱ ታሽን ተያላልኩሽ ይልከናልሽ ለምጥሩ ጊዜ ያናሳልፍ። እርሶ ሰውዬ ቆይ ለምን አይተውኝ? ምንድነው የሚፈልጉት ከኔ? ይሰማሉ? እኔ በአገሬ በወግና በማግ ተድሬ የመጣው ሰው ነኝ። እሺ ኑሮ ብዬ ነው ወደዚህ የመጣሁት። ላታመልጪ ነገር አታሩጪ። ውሻም ቢሆን እኮ የምትከበረው በቤቷ ነው። ማንን ነው ሻሉት? አንቺ አረ ወዲያ አይዞህ ጓደኛዬ፣ ምን ጎዶሎ ቀን ነው የገጠመህ? እግዚአብሔር አትርፈዋል። ተወኝ። ዛሬ ጉድ ተሰርተን ነበር ኃይሉ። እኔ ድንገት መጥቼ ባሊዛት ባላያት ኖሮ ከሆነ ወንበዴ ጋር እቤትህን ዕቃ ንብረትን ዘርፋ ልም ልትልልህ ነበር። ፈጣሪ ይቆልቡት። ቆይሽ በዚህ ዘመን ማን ነው የሚታመነው? ወይኔ ምን አባት ይሻለኛል። ደግሞ የሚገርም ነገር ነገ ነው ልጄ ከአሜሪካ የሚገባው። ይሄ በባዶ ቤት ልቀበለው ነው። ወዳጄ እኔ የምልህን እሺ በል። ምን አለበት ኃይሉ እኔ የምልህን እሺ ብትል? ቆይ እሺ ብትል የምትጎዳው ጉዳት አለ? በቃ የቤት ሰራተኛ ከደላሎች ጋር አታምጣ። ጨዋ ያሳደጋት እንደው ቢሆን ገጠር ያደገች መልካምና የዋህ ሴት ብትሆን ጥሩ ነው። የተጠየቀችውን እሺ፣ አምጪ የተባለችውን እሺ፣ ስጭኝ የተባለችውን እሺ የምትል ጥሩ ሴት የዋህ ሰራተኛ ጠፍቶ ነው አይሉ። ምን እያልከኝ ነው ጓዴ? እኔ ለትዳር ነው እንደማመጣቸው። ስራቸውን ጠንቅቀው ይስሩ እንጂ ከየትም ቦታ ይሁን። ቢሆንስ ሌባ፣ አጭበርባሪ፣ ቀጣፊ ሴት ምን ያደርግልሃል? እሺ እነሱን ከየት አመጣለሁ? አይሉ ደግሞ እባክህ ራሴን አታሳምመኝ። አንተ አሁን ሰው ታጣለህ፣ ወዳጄ ብዙ አይደለ? ቆይ እውነትም አንድ ሴትዮ አለች ተዋወቅኳት። በቀደም መንገድ ላይ ይዛ ማለት ነው ልጄን ስራ አስገባልኝ ብላ ስትጨቃጨቀኝ ነበር። እሷን አናግራታለሁ። እንዳልኩ ሌብነትን ማታውቅ ጨዋ የቤት ልጅ ትሻላለች። ችግር የለም ጓዴ፣ እሱ ለእሱ ሀሳብ አይግባክሽ። እንዴት አላስብ እንዲህ ፈንክታይ ነው ማለት ነው። እኔ አንተ አንድ ጓደኛ ያለ ብዬ ስንከወከብ ልጠየቅ እዚህ ቤት መምጣቴ ነው ጉድ ያደረገኝ። ኧረ ለነገሩ እንኳን መጣህልኝ። ቢያንስ ልንገርህ ቤቴን ከሌባ ታደግክልኝ። በል ወደ ቤት ልሂድ። ባለቤቴ ቁጭ ብላይና እየጠበቀች ነው። ትንሽ አታርፍም? ግድ የለም በቤት ገብቼ እረፍላለሁ። ባለቤቴ ስትንከባከበኝ ገንፎውንም ሙቁንም ስትሰጠኝ ይሻለኛል። በልሽ በቃ እዛው መጥቼ ማይሃለሁ። እሺ አማን ዱርጂ ጉርምሳ እንደዚህ ልፈንከት ወይ? እስቲ ቢያንስ ሸኘኝ። እሺ ጓደኛዬ፣ በል እስኪ እግዚአብሔር ይማር። አሜን። ናግባ ልጄ። ዌል በመጨረሻም ቤቴ መጣ። ተቀመጣ። በጣም ይገርማል አባ። ከ6 ዓመት በፊት ጥዬው እንደሄድኩ ነው። ቤቱ ምንም አልተቀየረም። አዎ ልጄ፣ ቤቱን እንዳላደሰው የእናትን ትውስታ አውጥቼ የምጥል ይመስለኛል። ጥሩ አደረገ። እንኳን ምንም አልነካው። ቤቱን ሙቅ አድርጌ ልጠብቅ ነበር። ሰራተኛችን ይኸውልህ ትናንትና ወጣች። አታስብ፣ ነገ ይኸውልህ ልንገርህ አዲስ ሰራተኛ አመጣለሁ። ለማንኛውም ዛሬ ውጪ ነው እራት የምንበላው። ኖ ባይ ዘ ወይ ቤስ ኩከር አባቢ፣ በጣም እኔ ቆንጆ ምግብ እሰራለሁ። ጣቶችን ትቀምሳቸዋለህ። ትደረቅ ልጅ በቃ። ምን አይነት አንተ ከመንገድ ነው የመጣው፣ ደክመዋል። ባይሆን አረፍ በል፣ እኔ እሰራለሁ። ኖ አባቢ፣ ባይሆን ስለደከመኝ ይሄ ሲቀመጥ እኔ ሻወር ልውሰድና ስመጣ አይስዌርቱ ጋር ነው የምልህ ያለ ቆንጆ ምግብ ነው ማበላ። አንተ ልጅ በቃ ድርቅናን አልተውክም አይደለ? እሺ በልክ እንግዲህ ካልክ
ይበቃል። በእጄ ነው መቼም አይከፋም። ችግር የለው ጎረምሳው። የአሜሪካ ቆይታ እንዴት ነበር? ወይል ያው እንደ ራስ ሀገር ባይሆንም ጥሩ ነው፣ ምንም አይልም። ጎርምሰሻል። እንዴት ነው ሴት ምናምን አልለመድክም? ሴት ጓደኛ የለም? ኖ የእናቴን ሀዘን እንኳን በቅጡ መርሳት አልቻልኩም። በዛ ላይ ደግሞ የእሱ ሀገር ከባድ ነው። ለጊዜ ስራም ለመዝናኛም ጊዜ አይኖርም፣ ውጥረት አለ። ተዋሩ እባክህ ተው። ሀዘናችንን እየቀሰቀስክ ልባችንን እናታድም። እናትህ ስትሞት ምን ያህል እንዳዘንን ታስታውሳለህ? ደረታችንን እየደቃን ብለን እያለቀስን የቀበርናት። በዛ ሀዘን ውስጥ ደግሞ ይባስ ብለህ አባትን ብቻውን ጥለህ አንተ አሜሪካ ሄድክ። ሰይፍሻ አክስቴ በዛ ሰዓት ባትወስደው ይኖረው ምን ሊፈጠር እንደሚችል ሁኖስ። በጣም ከባድ ነገር አሳልፍ ነበር። እግዚአብሔር ይመስገን ሁሉም ነገር ጥሩ ሆኗል። እኔ ግን አሁን ትልቅ ጥያቄ ሆኖብኝ ያለው ነገር እናቴ እንዴት ራሷን ልታጠፋ ቻለች? ያኔ እኮ የ18 ዓመት ልጅ ነበር። ምናልባት አላገናዘብክ ይሆናል እንጂ የሆነ ምክንያት እኮ ሊኖራት ይችላል። በፍጹም አልረሳም። እናቴን የገደላትን ሰው ባገኘው በፍጹም ልለቀው አልችልም። በፍጹም የእናቴን ደም መመለስ እፈልጋለሁ። በፍጹም በፍጹም። በእርግጠኝነት እናቴ ደስተኛ ነበረች። ራሷን ልታጠፋ የምትችልበት ምንም ምክንያት የለም። እንዴት? አላውቅም አሮን። ይኸውልሽ ማን ያልሽኝ ስምሽ መስከረም ነው አይደለ? አውቀሽ እኔ እንዳልኩሽ ማለት ነው ቀጥለጥ ብለሽ ስራሽን ከሰራሽ ማለት ነው ከራስሽ አልፈሽ ለታማሚዋ እናትሽ ትሰርፊያለሽ። እሺ እሺ ጋሼ፣ የምኖረው ለሷ ብዬ ነው። አዎ ደግሞ አታስቢ፣ ደሞዝሽ ማለት ነው በወር እልክላታለሁ። እሺ ጠንክረሽ ስሪ ብቻ። ዋናው እኔ ይኸውልሽ ስራዋን አክብራ የምትሰራ ሰው ነው የምፈልገው። እሺ አውቃለሁ እኮ ጊዜው እንዳልሆነ ግን ምን ሌቶች እንዴት ዋላችሁ? ነይ ግቢ። እሺ ቁጭ በይ እዛ። እኔ የምልህ ዳድ፣ እሷ ናት አዲሷ ሰራተኛ? አዎ አሮን መስከረም ትባላለች። ተዋወቃት። ሀይ መስከረም። ቤብ መስኪ፣ አቤት። ነይና ተቀምጠሽ እንጫወት እስኪ። ስራ አለኝ። ባይሆን የምትፈልገው ነገር ካለ አዘዘኝ። እዚህ ቤት ለምንድን ነው የመጣሽው? በምን ምክንያት ልትገኝ ቻልሽ? ታሪኩ በጣም ረጅም ነው። ይቅርብ። ሳትሰናበታት እንኳን ጥላት የሄድካትን ሴት ዛሬ ላይ ምንስ ብትሆኑን አስጨነቀ። ይኸውልሽ መስኪ፣ ለሁሉም ጊዜ አለው። ጊዜው ሲደርስ አስረዳሻለሁ። እኔ የምልሽ ትምህርትሽን አቁመሽ ነው? አዎ። ይሄን ነው ማወቅ የፈለግከው? ፕሊስ እንደዚህ አትበይኝ። ለምን እንደሄድኩ ታውቂያለሽ። በዛ ላይ እናቴ አሩን አውቀው ለእኔ ማስረዳት አይጠበቅብህ። አሁን እኮ እኔ ያንተ ገረድ ነኝ፣ እንደ ድሮ ፍቅረኛ አይደለሁ። መስኪ ፕሊስ እንደዚህ አትበይኝ። እኔ መጀመሪያ እቅዴ እዚህ እንደመጣሁ አንቺን ለማግኘት ነበር። ግን በቃ አጋጣሚ ነገር ሆነና እዚህ ቤት ስመጣ አንቺን አገኘሁሽ። ይሄ ይፈጠራል ብዬ አላሰብኩም ነበር። እሱን የሚቀይረው ነገር የለም። በአሁን ሰዓት ላይ ግን የእናቴ ህይወት ስለሚበልጥብኝ እዚህ ሆናለሁ። እሺ በምን ልርዳሽ? በመታ ያኔ አንተን ሳጣ የተጎዳሁት ይበቃኛል።
ያማል እንዴ? ምን ይሆንክ ነው? ምን ሆነሽ ነው? ምን ያስቆጣሽ? ያው ለጨዋታው ድምቀት እኮ። ትልቅ ሰው አይደለክ እንዴ? ለምን አታርፍም? ኦ ማይ ጋድ! ትልቅ ሰው ታያለሽ እንዴ? ትልቅ ፈጣሪ ብቻ ነው። በዚህ ላይ ደግሞ እድሜ ቁጥር ብቻ ነው። ኦኬ ነፍሴ፣ እማገዝሽ ነገር ካለ ስልኬን ውሰጂና ደውለሽ አብረን እንስራ። ይቅርታ። አረ ንቃ! ምንድን ነው የሆንከው? ዳድ መጣ እንዴ? ምን ነው ልጄ፣ በሰላም ነው የተኛ? ትንሽ መንገዱ ነው መሰለኝ አደከመኝ። ትንሽ ናፕ ላድርግ ብዬ እኮ ነው። እኔ የምልህ ልጄ፣ ለምን ያህል ጊዜ ልትቆይ ነው የመጣው? ዋን መንዝ ወደ 1 ወር አካባቢ ነበር። ግን ምን ያደርጋል ትምህርትም ስለደረሰብኝ መመለስ አለብኝ። ደግሞ ትንሽ ቆይ ደስ ይለኝ ነበር። መልካም፣ ረዘም ያለ ጊዜ ብትቆይ ምኞቴ ነበር። መቼም እንደ ከዚህ ቀደሙ ወደዚህ መምጣት የሚያስፈራ አይመስለኝም። ዳድ፣ ይሄ እንዴት እንደምል አይገባኝም። አሁንማ እናቴን ሞት ለመድኩት እኮ። ቤቱ ጨለማ ቢሆንም ግን ለምጄዋለሁ። እውነትህን ነው። እኔስ ብሆን ለረጅም ዘመናት ያለ እናትህና ያለ አንተስ ኖሬበት አይደል ይሄን ቤት? አውቃለሁ ዳድ። በቃ ልጅ አረብሽ ተኛ። ዳድ ግን ሁሌ ማስታወስ እወድሃለሁ። እኔም እወድሃለሁ ልጄ። ተኛሽ፣ ደህና እደርልኝ። ልምድም ስልኬን ሰጥቼሽ ደውልኝ ስል ይሰማልሽው? አይ ፍቅር በዚህ ቁጥር ተባባል ሆነስ ጠብቃለሁ። እሺ አባሽ ያርግሽ እንዲያርግሽ ነው እንዲያርግሽ እገልሻለሁ። ይኸውልሽ ከኔ ሰይፈ የሚያመልጥ ማንም ሰው የለም። እቆርጣጥምሻለሁ። ቆርጣጥም ነው ማለት ነው። እኔ የምልህ አይልሽ እቺ ልጅ ግን አምናታል? አዎ፣ ምንም አላየሁባትም እስካሁን ድረስ። ምን ነው ችግር አለ? ያው የኔ ተፈጥሮ ታውቃለህ፣ ግንባር አይቼ ሰው ያሰበውን ነገር አውቃለሁ። ለምን የሆነም አላምናት ጉዳይ አለ። አንተ ደግሞ ከመቼ ጀምሮ ነው ግንባር አይተህ መፍረድ የጀመርከው? የአንተ ነገር ደግሞ አይልሽ እንደው የዋህ በእውነት ይኸውልህ፣ እኔ የሰው አይን አይቼ አይኑ ውሃውን አይቼ ምን እንዳሰበ
ምን እንደገመት አውቃለሁ። ልጅቷ የሆነ ሾካካ እስስት ቤት ናት። እኔ እንጃ። እኔ እስካሁን ድረስ ምንም ነገር አላየሁባትም። ይሄ የምትለው ነገር ለእኔ አዲስ ነው። ያየው ነገር ካለ ደግሞ ንገረኛ። አላቅልህ። አንድ ቀን ሰው በማመን ምክንያት ፍግም በበለበሶች እንደምትሞት አውቃለሁ። ግን ያንተን የራስ ጉዳይ። ይህንን አንድ ፍሬ ልጅ ሃሩን ግን ማለት ነው ገና ለገና ከውጭ ነው የመጣው ዲያስፖራ ነው ብላ ሀብቱን ንብረቱን ዘርፈው እልም እንዳትል አስጠንቅቀው። እንዴ ይሄን ያክል ያልኩን ስማ፣ ሰው ማመን ቀብሮ ነው አለች ጥንቸል። ክናክ መስኪ እንዴት ነህ? አለሁልሽ። ላግዝሽ? አይ አያስፈልግም፣ አመሰግናለሁ። ለምንድን ነው ፊት ትነሽ? ምነው እስካሁን ተኳርፈናል? ኧረ በፍፁም እንዲህ ዝም ብዬ የራሴን ሀሳብ እያሰብኩ ነው። እንደ ድሮ ግን አይደለሽም። ሳቅሽ፣ ጨዋታሽ ጠፍቷል። ያ የሚያምረው ፈገግታሽ ሁሉ የለም። ከአንተ ጋር ላይ መለስ ሄዶ ይሆናል። እኔ ጋር ግን ሁሌም አለሽ። አውቃለሁ እንደምትወጪ። አትዋሽ፣ አይንሽ ያስታውቃል። እመኚ እመኚ። ብታምኚ ምን ችግር አለው? እመኚ። እሺ እሺ። ሃሩን ምን እየሰራ ነው? ዳድ አለህ እንዴ? የወጣ መስሎኝ ነበርኩ። ምን እያደረክ ነው? እዚህ ግቡ ከማትባል ከአንድ ተራ ገረድ ጋር ማለት ነው ይህን ያህል መቀራረብ አስፈላጊ ነው? ወስኖ እንግዲህ ችግር አለው? አዎ ችግር አለው። ስማ ይህን ያህል ከልክ በላይ መቀራረብ ማለት ነው ትርፉ መናናቅ ነው። እንዳይደገምሽ። ይኸውልህ ዳድ፣ ምንም ማብራራት አያስፈልግም። ትሰማኛለህ? ተረድቼዋለሁ። ከዚህ በኋላ እንደዚህ መቀራረብ እንዳታደርግ። ዳድ ከልክ እያለፍኩ ነው። እኔ ስለ እሷ ስራ አይመለከተኝ። ሰውነቷ ይበቃኛል። ሰው በመሆኗ ደግሞ ልትከበር ይገባታል። አሮን ነግሬሃለሁ። በቃሽ። ሶሪ ዳድ፣ በጣም አዝንባለሁ። መስከረም። አቤት ጋሽ፣ ቁርስ ላቅርብ? አያስፈልግም። ትሰሚኛለሽ? ከዛሬ ጀምሮ ማለት ነው ከልጅ አጠገብ ጋር እንዳደርሽ። አርፈሽ ስራሽን ትሰሪ እንደሆነ አርፈሽ ስሪ። አለበለዚያ ይኸውልሽ በዛች ታማሚ እናትሽ ላይ እንደፈረድሽ ወቂ። ምን አጠፋው ጋሼ? አለበለዚያ ደግሞ ይሄን ቅራቅንቦሽን ይዘሽ ውልቅ በይ። እሺ ጋሼ፣ ይቅርታ። እርስዎ እንደሚያስቡት አይደለም። ዝም በይ። አስመሰል። ገና ለገና ከውጭ ነው የመጣው ብር ይዞ ነው የመጣው ብለሻል እንዴ? ጎን ለጎኑ የምትሄጂው። ስሚ እሱ ባቅ እኔ የማላቅ መሰለሽ? እኔ የዝንብ ጠንጋራ ማቅ ሰው ነኝ። ምን ትመስላለች? ልክሽን ወቂሽ። ምንድን ነው? ምን ወደ ነገርሽ? እኔ እኮ ነኝ። አንተስ ብትሆን ማን እንድትስመኝ ፈቀደልህ? ንገረኝ። ተረጋጊ መስኪ። በጣም ይቅርታ አስከፋውሽ? አዎ አስከፍተኸኛል። አሁንም ይቅርታ ልትለኝ ነው? ነው እንደዛ አስቤ አይደለም። ቆይ መስኪ ምንድን ነው የተፈጠረው? ሰላም አይደለሽም እንዴ? ምን አገባ? ከህይወት ይጣልኝ። ሰርች እናቴን ላስታምበት። ቆይ እኔ ታዲያ ምን አደረግኩ? አሁን ተው፣ በተስፋ አትግደለኝ። እኔ ለአንተ አልገባም። የተሻለ ሰው ይገባሃል። ተይ መስኪ፣ እንደዛ አትበይ። ተይ
መስኪ በጣም ደግሞ ወድሽ ታውቂያለሽ አይደል? አውቃለሁ። አስበዋል ግን የራሳችን ቤት፣ ትዳር፣ ልጆች ቢኖር ደስ የሚል ይመስለኛል። ካሰብሽው በላይ ይሆናል። ደግሞ ይሆናል እንዳታስቢ። አምናለሁ። እወድሻለሁ። ዳድ መስኪን ተናገርካት እንዴ? ምን ጭራሽ መስኪ አልካት? ብናገራትስ? ለምን? ለኔ ከተናገርክ በቂ አይደል እንዴ? ቆይ ምን ብልሃት ነው? ቴልሚ ልክሽን ወቂ ነው። ሌላ ምን እላታለሁ? ከልጅ አጠገብ ራቂ። ይኸውልህ አንተ እኮ የሰራተኛ ባህሪ አታውቅም። ቆይ ምን ልክ ነው? ስለ ምን ልክ ነው የምታወራው? ከሰው በላይ ለሰው ልክ አለው እንዴ? መንደርተኛ መናጢ ጋር ማለት ነው አንተ መታየት የለብህም። ምን ሆነ? ልክ አይደለችም እኮ። በጣም ይገርማል። የማውቀው አባቴ ያሳደገኝ እየመሰልከኝ አይደለም። ቆይ ግን ለምንድን ነው በዚህ ልክ? ዋይ ለምን? ልጄ ምን እያልከኝ ነው? ከአንድ መናጢ ራቅ ነው ማለት የሚያስወቅሰኝ? ለእኔም ክብር ተጨነቅ እንጂ። ይኸውልህ ዳድ በደንብ አዳምጠኝ። አምናር ቲኔጀር እኔ ህፃን ልጅ አይደለሁም። ማንንም የመምረጥ ከማንም ጋር የመኖር መብት አለኝ። ከፈለኩ ሲኦል ሄጄ መኖር እችላለሁ። ማንም አይከለክለኝም። ገባ? ጭራሽ ተጫጭታችሁልኛል። እንግዲያውስ በደንብ አዳምጠኝ። አይ ላቭ ሄር በጣም ወዳታለሁ። ወይኔ ያዩ ምን መሆንክ ነው? ምን ሆንኩኝ? ምን ሆናይሽ? ገና ለገና ሃሩን ከአሜሪካ መጣ ዲያስፖራ አገኘው ብለሽ አይደል እኔ ገሸሽ ያርግሽ? እሺ ዞር በል ከፊቴ። ባለልስ ልቀቀኝ፣ እጮሃለሁ። ጩይ ብለሽ ጉሩሩ እስኪ ነቃጩኝ። ኃይሉ ማንን እንደሚያምን እናያለን። አንቺ ገረዶን መስኪ ወይስ ልብ ጓደኛውን እኔ? እኔን ነው ሴሰኛው መሆንክ እኮ ያሳብቅብሃል። አረ ታንቺ እንኳን አንቺን ቀርቶ ውድ ባለቤቱ እንደፈለኩ ያደረኩ ሰው ነው። ኦኬ የኃይሉ ሚስት ማለት የአሮን እናት የገደልካት አንተ ነህ? ነው እዚህ ነገር ውስጥ አትክተች። ራሷን በራሷን ያጠፋችው እኮ በአንተ ምክንያት። እኔ ፍላጎቴን ብቻ ነው ያሟላሁት። እሷ ግን ደካማና ሰነፍ ስለነበረች ራሷን ሲጣርጋ ገደለች። ምን ነው በዚህ ሌሊት የመጣሽው? ምን ተፈጥሮ ነው? ይቅርታ በሌሊት ስለመጣሁ። ማወቅ ያለብህ ነገር አለ፣ ግን ትንሽ ብቻ ታገሰኝ። ነገም ብቻ ጠብቅ። ቆይ ምንድን ነው የምታገስሽ? መስኪ የተፈጠረ ችግር አለ እንዴ? እኔ የማላውቀው። ሁሉም ነገር ታውቀዋለህ። ትንሽ ብቻ ታገሰኝ። ቆይ ግን ሄሎ፣ ነገ 6 ሰዓት ላይ ማን ነው? ጠብቀኝ። ኦኬ እሺ፣ ሂጂ ወደ ክፍልሽ።
ተው እባክህ ሰይፉ፣ ጉዶኛለሁ። ያ የነገርከኝ ነገር እኮ እውነቱን አገኘሁት። የቱ? ይኸውልህ ሰራተኛዬ ማለት ነው ልጄ ላይ አፍጣለች። እሱን ደግሞ ታውቀዋለህ፣ የዋ ቢጤ ነው እንዴ። ጭራሽ እኮ ተዋደናል ነው የሚሉኝ። ተዋደናል? አዎ አፍ አውጥተው ተዋደናል አሉኝ። ምን ባደርግ ይሻለኛል? እቺ ልክስክስ ሆዷን ሞልታ ጠግባ እኮ ነው ያልበላሽ ልጅ ምን ወንድ ላይ አንጠለጠላት? ምን አውቃለሁ። ያው ብር አለው ብላ ነዋ። ከውጭ ስለመጣ ብር አያጣም ብላ ነዋ። ኃይሉ እንግዲህ እኔ የምልህን ስማ። ዛሬ ነገር ሳትል እቺኛዋን ልጅ ከቤት ፈንቅል አስወጣት። አይ ሰይፉ፣ እሱንም አስቤበታለሁ። መቼም ልጄ ተቀይሞኝ እንዳይሄድ ፈልጌ ነው። ትንሽ ይኸው እዚህ ቆይና ማለት ነው ሲሄድ እኔ ልንገር፣ በነጋታው ልንገር፣ ፍንቅል ነው የማደርጋት። ያው የባሰ ነገር ሳይመጣ አሁኑኑ ዛሬ ነገር ሳትል ከቤት ፈንቅል አባራት። ሰይፉ አሩንን አታውቀው? ቶሎ ነው የሚበሳጨው። አንድ የቤት ሰራተኛ ምንድነው እንደዚህ መጨነቅ? እድሜ ዘመኔን አንቺን ለማግኘት ቀጥ ብዬ ቆሜ የጠበኩበት ዘመን ያረሳሽው። አንተማ አጠብቅም የምትፈልገውን ነገር ማግኘት የምትችል ሰው ነህ። በትክክል እሺ ግን አንድ ነገር ልጠይቅህ። እስቲ ሰዓት ጥያቄ ለምንድን ነው ከኃይሉ ሚስት ጋር ለመተኛት የፈለግከው? ደሞዝ በአንተ ምክንያት ነው። ዝም በይ፣ እንዳትጨርሺው። በማያገባሽ ነገር አትግቢ። ትሰሚኛለሽ? እኔ ያለኝ ነገር ሁላ መብላት የምችል ሰው አርግኝ ብሏት። እሺ ግን አይጸጸትህም? ለምን? እስቲ አስቢው። እሱ በሞቀ ቤት ውስጥ እየሞቀ ትዳሩን እያወቀ ሲኖር ያ ኬሲ አንቺ አሰሪ፣ እኔስ ቀዝቃዛ ቤቴ ውስጥ ቀዝቃዛ አሻንጉሊት ታቅፊ በቅዠት ምቅላቸው። እኔ አላሳዝንሽም። ከዛም ህይወቱ አስቀናኝ። ሚስቱን ነጥቄ በላዋት። ግን እሷ ምን ዋጋ አለው? ደደብ ናት፣ ደደብ። እራሷን ሲጥ አድርጋ ገደለች። አይጸጽትህም? በቃ ለምን? ምን አትውጪ? ራሷን በራሷ እኮ ነው ሲጥ አድርጋ የገደለችው። ይልቅ እሱን ተይውና ናፍቀሽኛል። ሊገርምሽ ነው። ልቀቀኝ።
ውሻ የበላበትን ቤት ከእጃችን እየበላ ነበር ሲያጠቃልል የነበረው።